ሰላም የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ዛሬ ይዤላችሁ የመጣሁት የውቢቷን አዋሳ ከተማ የሀይቅ ዳሩን ለማሳየት ሞክራለሁ። ከሀይሌ ሪዞርት ጀምሮ ያለውን ዳሩን ዞር እያልኩኝ በእግር ላሳያችሁ ሞክራለሁ። እስከ መጨረሻ ተከታተሉኝ፣ ከኔ ጋር ቆዩ። መልካም ቆይታ ይሁንላችሁ። እንደምታዩት እዚህ ጋር የተለያዩ ልጆች የተለያዩ ትንንሽ ጀልባዎች ይገኛሉ። በእንጨት የተሰሩ አነስ ያሉ ያው የአሳ ማስገር ስራውን የሚሰሩበት የተለያዩ ጀልባዎች ይገኛሉ። ትናንሽ ጀልባዎች ከፊት ለፊት እንደምታዩት የተለያዩ ወጣቶች ቡና እየጠጡ ይገኛሉ። የቡና መጠጫ ቦታና አሳ እያበሰሉ ይሸጥበት ቦታ ነው። አሁን ያለውበት ወደ ሀይሌ ሪዞርት ከጀርባው በኩል ነው። በጣም የሚያምር ሀይቅ ነው። እንደምታዩት በጣም ሰፊ ነው፣ ረጅም ነው። አሁን ወደ ማታ አካባቢ 12 ሰዓት አካባቢ ነው ያለው ሰዓቱ። እነዚህ ትናንሽ ጀልባዎች ያው የተለያዩ አሳ እያጠመዱ ለማውጣት የሚጠቀሙባቸው ናቸው። ያው እንደምታዩት የተለያዩ ወጣቶች ቁጭ ብለው ቡና እየጠጡ ይገኛሉ እዚህ አካባቢ። እንደምታዩት ወደ ማታ አካባቢ መታችሁ በጣም ደስ የሚል ድባብ ነው ያለው። አሁን ሰሞኑ ደግሞ ኃይለኛ ዝናብም እየዘነበ ስለሆነ ቀዝቀዝ ያለ አየር ስለሆነ ደህና ነው። ቆንጆ አየር ነው ያለው አዋሳ። ውሃ ውስጥ የሚንሳፈፈው ወፍ ነገር ነው። ታሟል መሰለኝ። እዚህ ጋር የተለያዩ ሰዎች ቁጭ የሚሉባቸው ወንበሮች ይገኛሉ። ግን ትንሽ ውሃ ሞልቷል። ዝናብም ስላለ ወደዛ በጣም ዝናብ ስላለ ሞልቷል። ይሄ እንደምታዩት ከፊት ለፊት የምታዩት የሀይሌ ሪዞርት ነው። አጥሩ ማለት ነው። በወንዙ ዳር በኩል የሚገኘው አጥር እዚህ ጋር በተወሰነ መልኩ ይታያል። በዋናው መንገድ ያው በሌላ ቪዲዮ አሳያችኋለሁ። የሀይሌ ሪዞርት በበሩ በኩል ያለውን በደንብ አሳያችኋለሁ በሌላ ቪዲዮ። እነዚህ ታንኳዎች ያው የተለያየ የአሳ ማስገር ስራዎች ለማጥመድ እና የተለያየ ሰው ለማስጎብኘት የሚጠቀሙባቸው ታንኳዎች ወይም ጀልባዎች፣ ትንንሽ ጀልባዎች ናቸው። እንደምታዩት በጣም ሩቅ ነው እንትኑ ሀይቁ በጣም ሰፊ ነው። አረንጓዴ ነገሩ ግን በጣም የሚያምርና ደስ የሚል ሰፈር ነው። አሁን ከሀይሌ ሪዞርት ጀምሮ ወደ ከተማ በሚወስደው መንገድ ቀጥታ ዳሩን የሀይቁ ዳር እያሳየዋችሁ ቀጥላለሁ። ከኔ ጋር ቆዩ። ልጆቹ እንዳያቸዋቸው አሳ እያጠመዱ ይገኛሉ። በትንሽዬ ውሃ እንደ ኩሬ ነገር ነበረችና ከዛ አሳ ለማጥመድ እየሞከሩ ነበር። የሀይቁ አጠገብ ደግሞ የተለያዩ መኖሪያ ቤቶች ይገኛሉ። እንደምታዩት እዚህ ጋር
አጠገቡ ላይ ብዙ ቤቶች ነው ያሉት፣ መኖሪያ ቤቶች እና እንደምታዩት የሀዋሳ ሐይቅ ዳርዳሩ በጣም ውብ ነው። በጣም ደስ የሚል ነው። እስከ መጨረሻ ደግሞ አሳያችኋለሁ። ሰብስክራይብ እያደረጋችሁ ላይክ፣ ሼር፣ ኮመንት እያደረጋችሁ እስከ መጨረሻ ተከታተሉኝ። መልካም ቆይታ ይሁንላችሁ። ከኔ ጋር ቆዩ። እንደምታዩት በጣም ውብ ነው። ደስ ነው የሚለው በጣም እዚህ ጋር እንደነገርኳቸው የተለያዩ መኖሪያ ቤቶች ይገኛሉ። አያችሁት? ይሄ የሐይቁ ወፍ ነው ውስጥ የሚዋኘው ማለት ነው። በጣም ትልልቅ ናቸው። እንደምታዩቸው በጣም ትልልቅ ናቸው። እዚህ ጋር መኖሪያ ቤቶች ይገኛሉ። እዚህ ጋር ረግረጋማ ቦታ ነው እንደምታዩት። ያው ከሐይቁም የሚመጣ አለ፣ እንደገና ዝናብም ስላለ አጠቃላይ ትንሽ ረጠብ ብሏል። እዚህ ጋር ከፊት ለፊት እንደምታዩት የተለያዩ ካፌዎች ይገኛሉ፣ አሳ እየተጠበሱ የሚሸጡባቸው። እዚህ ጋም ትልልቆቹ የሚዋኙት ወፎች ይገኛሉ። ምን እንደሚባሉ አላቃቸውም። እዚህ ጋም በመንጠቆ አሳ እያጠመዱ ይገኛሉ። በጣም ረጃጅም ናቸው። እዚህ ጋር ሀዋሳ ኢንተርናሽናል ስኩል ይላል። ትምህርት ቤት አለ አጠገቡ። በጣም ትልቅ ትምህርት ቤት ነው። የተለያዩ ካፌዎች ደግሞ እዚህ ጋር ይገኛሉ። ብዙ ሰዎች ናቸው ያሉት። እዚህ ጋም የተለያየ ሳር ይገኛል። እንደ ጤዛ ነገር ነው ቦታው። በተለይ ወደ ማታ አካባቢ 12 ሰዓት ከ11 ሰዓት በኋላ በጣም ደስ የሚል ድባብ ነው ያለው። ቀዝቀዝ ያለ አየርም ስላለው ሀዋሳ መጥታችሁ መዝናናት ትችላላችሁ። እዚህ ጋም የአሳማ እርባታ ይገኛል። እንዳያችኋቸው እነዚህ አሳማዎች ውሃ ነገር አላቸው ቦታቸው ላይ፣ ግን መዋኘት ስለሚችሉ ምንም ችግር የለውም ብሎኛል። ጠይቄው ሰውየውን እኔ አላቅም ነበር እንደሚዋኙ እንጂ መንሳፈፍ ይችላሉ፣ ችግር የለውም አለኝ። በጣም አረንጓዴ ቦታ ነው እንደምታዩት። እዚህ ጋር ደግሞ ትንንሽ ታንኳዎች ናቸው ይመስለኛል። በሃይላንድ በባዶ ሃይላንድ አንድ ላይ ሰብስበው ነው አስረው የተጠቀሟቸው ከውሃው ጋር አገናኝተው። ከላይ ደግሞ በእንጨት አስረው ነው የተጠቀሟቸው። እዚህ ጋር ደግሞ የአፈር ክምር ይገኛል። እየሰሩት ይመስለኛል መንገድ።
ደን ወይም ጫካው ትንሽ ያስፈራል። ብቻህን ስትሆን ግን ብዙ ሰው ስላለ በጣም ደስ የሚል ድባብ ነው ያለው እንጂ ሰው ጭር ቢል በጣም ያስፈራል። ጫካው በጣም ጥቅጥቅ ጫካ ስለሆነ ቅድም እንደነገርኳችሁ ከታች በሀይላንድ አንድ ላይ ሰባስበው ከላይ ደግሞ እንጨት እና ቀርከሃ ይመስለኛል አድርገው አስረው ነው እየተጠቀሙ ያሉት ማለት ነው። ጋሪም እንደምታዩት ልጆቹ ደስ የሚሉ ናቸው። አረ እንዳትወድቅ ተጋጭታ ነው እምቢ አለች። አያ አይዞን ያያችሁት ሐይቁ በጣም ደስ የሚልና ውብ ነው። ወደ ማታ አካባቢ ፀሐይዋ ስትጠልቅ ያለው ድባብ በጣም የሚያምር ነው። እንደምታዩት በጣም ደስ የሚል ጉዞ እያረኩኝ ነው። እስከ መጨረሻ ከኔ ጋር ተከታተሉኝ። በጣም ደስ የሚል ሐይቅ ነው የሀዋሳ ሐይቅ። በድጋሚ በጣም ውብ የሆነ በጣም ማራኪ የሆነ ወደ ማታ አካባቢ መታችሁ መዝናናት የምትችሉበት ሐይቅ ነው እና ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። የሐይቁ ዳር ከሀይሌ ሪዞርት ጀምሮ ወደ ከተማ ወደ ቅዱስ ገብርኤል ቤተክርስቲያን በሚወስደው ወደዛ ወደ ፒያሳ በሚወስደው መንገድ ነው እየሄድኩኝ ያለሁት። ዳሩን ይዤ እየሄድኩኝ ነው። እስከ መጨረሻ ተከታተሉኝ። ሰብስክራይብ አድርጉ። መልካም ቆይታ። እንደምታዩት ነው። በጣም ውብ ነው። እዚህ ጋር የተለያዩ ጋሪዎች እንጨት ጭነው እያለፉ ይገኛሉ። አያችሁት? ወደ ማታ አካባቢ በጣም ደስ የሚል ድባብ ነው ያለው። እንደምታዩት ሐይቁ የሀዋሳ ሐይቅ እዚህ ጋር አሳ እያጠመዱ በመንጠቆ እየያዙ ይገኛሉ። እያጠመዱ ይገኛሉ በመንጠቆ። እንደምታዩቸው ወፎቹ በዚህ በኩል መኖሪያ ቤቶችና ባለፈው የተመረቀው የኮሪደሩ መንገድ አስፓልቱ ይገኛል። የ7 ኪሎ ሜትሩ አስፓልት በሌላ ቀን አሳያቸዋለሁ እሱን። አሁን ወደ መድኃኔዓለም ቤተክርስቲያን በጀርባ በኩል ለመድረስ እየተቃረብኩኝ ይገኛለሁ። ከኔ ጋር ቆዩ። እንደምታያቸው ዳርዳሩ ብዙ ሰው አሳ እያጠመደ ነው የሚገኘው በመንጠቆ አድርጎ ማለት ነው። አያችሁት? ፀሐይ ስትጠልቅ እንዴት ደስ እንደሚል። አሪፍ ሰዓት ላይ ነው የመጣሁት። እንደምታዩት በጣም የሚያምር ውበት ነው ያለው ሰማዩ። እዚህ ጋ ትንንሽ ሳር ይገኛል፣ እንደ ቄጤማ አይነት ነገር። አሳ አስጋሪዎቹ ያው ወደ ቤታቸው የሚሄዱበት ሰዓት እየደረሰ ስለሆነ ሁሉም ስራቸውን አቁመው ወደ የቤታቸው እየሄዱ ይገኛሉ።
እንጨት የጫኑ ጋሪዎች በጣም በርካታ ናቸው። እንደምታዩት እዚህ ጋር የአስፓልቱ ዳር ይገኛል። 7 ኪሎ ሜትር ባለፈው የተመረቀው አስፓልት ማለት ነው፣ የኮሪደር ልማቱ። በሌላ ቪዲዮ ደግሞ አሳያችኋለሁ ያንን። አሁን እንደምታዩት መድኃኔዓለም ቤተክርስቲያን እዚህ ጋር ይገኛል። መድኃኔዓለም ቤተክርስቲያን አጠገብ ነው የደረስኩት። እስከዚህ ያለውን እንደዚህ ይመስላል ቪዲዮውን። የዛሬ ቪዲዮ የሀዋሳ ሀይቅ ከሀይሌ ሪዞርት እስከ መድኃኔዓለም ቤተክርስቲያን ያለውን ዳርዳሩን ለማሳየት ሞክሬያለሁ። ከኔ ጋር ስለቆያችሁና ቪዲዮውን ስለወደዳችሁት በጣም አመሰግናለሁ። ሰብስክራይብ አድርጉ። እስከ መጨረሻ ደግሞ ቪዲዮውን ለማየት ሞክሩ። ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበር። በቀጣይ ደግሞ በሌላ ቪዲዮ እስክንገናኝ መልካም ቆይታ ይሁንላችሁ። ቻው ቻው።